የኢትዮጵያ ጥምረት ንቅናቄ እንደ ክልልም እንደ ሀገር በተለይ አምራች ኢንዱስትሪን ከማስፋፋት ከማጠናከር አንፃር ሰፊ ትርጉም አለው። በአሁኑ ሰዓት ከአነስተኛው እስከ ከፍተኛው መካከለኛው እስከ ከፍተኛ አምራች ኢንዱስትሪዎች አንፃር ሲታይ ከ300 በላይ በአሁኑ ሰዓት በክልላችን በአጭር ጊዜ ውስጥ በተለይ ከለውጦች ብዙም ነበር ማለት አይቻልም። በጣም እጅግ በጣም ወሳኝ የምንላቸው ከ6 በላይ ኢንዱስትሪ ያልነበሩበት ሁኔታ ነው የነበረው። ፋብሪካዎች ያልነበሩበት ሁኔታ ነው የነበረው። እንደ ክልል በኢንዱስትሪም በግብርናም በቱሪዝም ዘርፍ ትልቅ ፖቴንሻል አለ እንደ ክልል። በቅርቡ ወደ 10 የሚሆኑ ከኢትዮጵያ ጥምረት ንቅናቄ ጋር ተያይዞ በቅርቡ በክልላችን በምናደርገው መድረክ ጋር ያይዘን ወደ 10 ፋብሪካዎች የሚመረቁበት ሁኔታ አለ።